ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን አረፈዳችሁ። ዛሬ የምናወራው ስለ ፓብሎ ኤሚሊዮ እስኮባር ጋቪራ ነው። በታህሳስ 1 ቀን 1949 በሪያንግሮ አንቶኪዮ ኮሎምቢያ ውስጥ ነው የተወለደው። አባቱ ገበሬ ሲሆኑ እናቱ ደግሞ አስተማሪም ነበረች። በመካከለኛው ደረጃ ካሉ ቤተሰቦች የመጣ ቢሆንም ከልጅነቱ ጀምሮ እጅግ በጣም ሀብታም የመሆን ፍላጎት ነበረው። ወጣት እያለ ጥቃቅን ወንጀሎችን በመፈጸምም እንደ መኪና መስረቅ፣ የሐሰት ሎተሪዎች ትኬቶችን ማብረጽ እና የመቃብር ድንጋዮችን በመስረቅ ለድጋሚ ሽያጭ በመጠቀም የመሳሰሉ ተግባራትን ያከናውንም ነበር። ፓብሎ የመድኃኒት ንግድን መጀመሪያና የሜድል ካርተል መመስረት በ1970ዎቹ አጋማሽ ወደ ኮኬን ንግድ ገባ። የኮኬን ፍላጎት በአሜሪካ ውስጥ በከፍተኛ ደረጃ እየጨመረ በነበረበት ወቅት ፓብሎ እስኮባር ከበርካታ ሌሎች አደንዛዥ እጽ አዘዋዋሪዎች ጋር በመሆን የሚድልን ካርትል መስርቶም መርቶታል። ይህ ካርትል በኮሎምቢያ ኮኬን ምርት ማቀነባበርና ወደ አሜሪካ የማጓጓዝ ላይ የበላይነትን ተቆጣጥሯል። የስልጣንና የሀብት ማማ ፓብሎ እስኮባር በ1980ዎቹ ውስጥ እጅግ ሀብታምም ሆነ። በየቀኑ በ10 ሚሊዮኖች የሚቆጠሩ ዶላሮችን እንደሚያገኝም ይገመታል። ይህን ፎርብስ መጽሔት እንደ አውሮፓውያን አቆጣጠር 1989 በዓለማችን እጅግ ሀብታሙ ሰዎች ዝርዝር ውስጥ አስቀምጦታል። ሀብቱ እስከ 30 ቢሊዮን ዶላር ይደርስም እንደነበር ተብሎ ይገመታል። ይህ ሀብት ለማስቀመጥ ብዙ ጊዜ ከመሬት በታች ወይንም በግድግዳ ውስጥ ይደብቅም እንደነበር ይነገራል። ፓብሎ እስኮባር ስልጣኑን ለማስጠበቅና ተቀናቃኞችን ለማስወገድ ፕላታ ኦ ፕሉሞ ብር ወይንም እርሳስ የሚል መሪ ይጠቀምም ነበር። ይህ ማለት ባለስልጣናትና ሌሎች ተቃዋሚዎችን በገንዘብ ጉቦ ይሰጣል፣ ካልተቀበልክ ግን በኃይል ወይንም በግድያ ትወገዳለህ እንደማለት ነው። በመቶዎች የሚቆጠሩ ፖሊሶች፣ ዳኞች፣ የፖለቲካ ሰዎችና ተራ ዜጎችን ጨምሮ አስገድሏል። የፖለቲካ ምኞት ፓብሎ እስኮባር በፖለቲካ ውስጥም ለመሳተፍ ሞክሮ ነበር። በ1982 በኮሎምቢያ ኮንግረስ እንደ ምክትል ተወካይ ተመርጦ፣ ነገር ግን የወንጀል ታሪኩ ሲጋለጥ ከቦታው ተወገደ። የኮሎምቢያው የፊት ሚኒስትር የነበሩትን ሮድሪጎ ላራ ቦኒላ በእሱ ላይ ያደረጉትን ዘመቻ ተከትሎ ፓብሎ እስኮባር ሎራ ቦኒላን አስገድሏል። የሮቢን ሁድ ምስል በተመሳሳይ ጊዜ ፓብሎ እስኮባር የሚድልን በሚገኙ ድሆች ዘንድ የሮቢን ሁድ አይነት ምስል የነበረ ቤቶችን ይገነባም ነበር። ሆስፒታሎችንና የትምህርት ቤቶችን ይረዳ ነበር። እንደውም የሜድልን ድሆች የሚኖሩበት የእግር ኳስ ሜዳዎችን ይገነባም ነበር። በዚህ ምክንያት ብዙዎቹ ይወዱትም ነበር። በተለይም በከተማው ድሃው አካባቢዎች በብዙ ነገሮች ለውጠዋል። ፓብሎ በዚህም መወቀስም የለበትም ብዬ አምናለሁ። ለምን ከተባለ በብዙ ድሆች ፊት ለፊት በብዙ ድሆችን ስቃይ መንገድን እንደ ትምህርት ቤት፣ ሆስፒታልም የመሳሰሉትን ነገሮችም አሰርቷል። ፓብሎ እስኮባር በ1990ዎቹ መጀመሪያ ላይ በኮሎምቢያ መንግስት፣ በአሜሪካ ዲኤ እና በተቀናቃኝ ካርቴል በኩል በእስኮባር ላይ ከፍተኛ የሆነ አደንም ተጀመረ። በ1991 በኮሎምቢያ ዜጎች ወደ አሜሪካ እንዳታስረክብ የሚከለክል ህግም አጽድቆም ተስማሙ እና በሱ በሚድልን የቅንጦት እስር ቤት ውስጥ ለካቴድራል ተብሎ በተሰየመው ስፍራ ራሱን አሳልፎ ለመስጠትም ተስማማ። ይሁን እንጂ ይህ እስር ቤት በእውነቱ የራሱ ቤተ መንግስት እንጂ እስር ቤት እንዳልነበረ እሱም መንግስቱም ያውቃል። ከውጭው ዓለም ጋር ግንኙነት ያለውና የራሱን ንግድ ከውስጥ ሆኖ የሚያስተዳድርበትም ነበር። በ1992ም ከዚያ አምልጦም ሸሸ። ታህሳስ 2 ቀን 1993 በኮሎምቢያ ፖሊስ ብሔራዊ ፍለጋ ቡድን በአሜሪካ እርዳታ በሜድልን የሚገኝ መኖሪያ ቤት ውስጥ አግኝቶትም ከጣሪያው ላይ ለማምለጥ ሲሞክር በጥይት ተመቶ ህይወቱም አለፈ። የሞተውም በ44 ዓመቱም ነበር። የፓብሎ እስኮባር የህይወት በዓለም አቀፍ በብዙ መጽሐፍቶች፣ ፊልሞችና ተከታታይ የቴሌቪዥን ድራማዎችም ሆኖ ቀርቧል። ፓብሎ የሰሩት አንዳንድ ወንጀሎች